የሴትን ልጅ ልብ የሚያሸንፈው ያልተጫወተው። ደራሲ ሚካኤል ያላመረው። መንገድ ላይ ጀበና ቡና የምትሸጥ ሴት ማፍቀር እኮ ችግር የለው። ችግሩ ፍክክርህ ከግንበኛ ከተራ አስከባሪ ከአናጺ ጋር ምናምን ነው። የማስተርስ ዲግሪ ሰርቼ 8 ዓመት ሙሉ የባንክ ስራን ቀጥቅጬ ያሰብኩትን ሁሉ ጨብጬ የአልማዝ ልብ ግን ከመንገድ ወያላዮች ለይቶ አያኝ። የሴትን ልጅ ልብ የሚያሸንፈው ያልተጫወተ ነው የሚለው የማየ ምክር እዚህ ላይ አይሰራም። በኑሮ 7 እጥፍ የምበልጣቸውን ሰዎች በምላስም በልጬ መገኘት አለብኝ። ችግሩ መሰሎቼ ስላልሆኑ ያ ባለጌ ሽመልስ እንደ ኮሜዲያን የሚታይበት ዳስ ውስጥ የኔ ቀልድ እጅ ይላቸዋል። አንዳንዶቹማ እያወራው በፈጣጣው አቋርጠውኝ ሁላ ሌላ ወሬ ይጀምራሉ። ሽመልስ ማውራት ሲጀምር ግን አልሚ ራሷ ቡና መቅዳቷን ቆም ታደርጋለች። ስትስቅ እንዳያስደፋት መሆኑ ገና ሲጀመር እንደሚያስቃት እርግጠኛ ነች። እኔ በበኩሌ ከሚያስቀው ነገሩ ብልግናው ስለሚበዛብኝ ሁሌ እንደተሸማቀቅኩ። አባቴ ሽመልስ ያለኝ ከብቶችን የሚጠብቅ እረኛ ተወለደልኝ ብሎ ነው። እኔ ደግሞ የህይወቴ ጥሪ ከዚህም በላይ ነው ብዬ ጠፍቼ መጣሁ። እረኝነት ዕጣ ፈንታዬ እንደሆነ የገባኝ ግን እዚህ መጥቼ መኪና ሳግር ነው። ታዲያ የትኛው ተሻለ፣ የከተማው ወይስ የገጠሩ እረኝነት ይለዋል አንዱ ሰው መስሎት። ተመልሼ መግቢያ የለኝም እንጂ የገጠሩ ይሻለኝ ነበር። እዛ እኮ ቢያንስ ሲደብረኝ አህያ ሲዋሰብ ምናምን አያለሁ ብሎ በ30 ዓመት የሰበሰብነው ቀልብ ይገፋዋል። የፈለገው እንስሳ ሲዋሰብ ማየት ይችላል። እሱ የኔ ጉዳይ አይደለም። ችግሩ ምንም የመጀንጀኛ አየር እየሰጠኝ አይደለም። እሱ ባለበት አይደለም መጀንጀን፣ ወሬ መጨረስ ራሱ አልቻልኩም። ባለፈው መኪናዬ ስታክ አድርጋብኝ ብዬ ስጀምር አይ አሁን እዚህ ማን ስለ መኪና ያውቃል ብለህ ነው ብሎ ያናጥበኛል። የተፈጥሮ አድናቂ ነኝ ብዬ ረጅም ሳክስ ስጀምር ቡና በስኳር እየጠጣህ የተፈጥሮ አድናቂ ነኝ ብትለኝ አላምንህም ብሎ ባጭሩ ይቀጨኛል። አሁን ገና ከሩቅ ሳየው እንደ ስፔን ኮርማ ተንደርድሬ ለወጋ ሁሉ ያምረኛል። ወዲያው ከሐሳቤ ብንን ስል ግን ፍቅር የት ድረስ እንዳወረደኝ አስብና እገረማለሁ። እንዲህ አብሮ መዋል ሳያናንቀን በፊት ሽመልስ ይመቸኝ ነበር። መኪናዬን ይዤ ስመጣ ቆንጆ የፓርኪንግ ስፓት እንዳገኝ ይረዳኛል። የሆነ ቀን ከመኪናዬ ሳልወርድ እስኪ ቡና አዘዝልኝ አልኩት። አንዲት ቀይ ልጅ የጀበና ቡና ይዛ መጣች። ከቡናዋ ጋር ምን እንዳቀመሰችኝ አላውቅም። ከዛ በኋላ ልክ አይደለሁም። ፈገግ ስትል ብቅ የሚለው የተነቀሰ ድዷ አብስትራክት ስል ይመስል በየደቂቃው የአንገቴን አቅጣጫ እየቀየርኩ አየዋለሁ። ፓንቷ ውስጥ ሻጥ አድርገው የምትሄደው ሺቲ በተንቀሳቀሰች ቁጥር በዳሌዋ ሲያስገለምጠን ይውላል። ስትስቅ ድዷ፣ ስትራመድ ዳሌዋ ሆኗል የኔ ኑሮ። ታዲያ እኔ እሷ ደግሞ ሽመልስን እንደምትወድ ለመረዳት ብዙ አልፈጀብኝም። በብልግና ቀልዱ መሳቅ ብቻ አይደለም፣ ጭራሽ ብልግናቸውን የማይደብቁ ሰዎች ጨዋን የሚመስሉኝ ብላ ልትደግፈው ትሞክራለች። ፍቅር የሚባለው የበሽታ አይነት ሲይዝ መጀመሪያ የሚያጠቃው መለኪያ ሚዛንህን ሳይሆን አይቀርም። ለእኔ አልማዝን ዓለም ላይ የትም መገኘት የማትችል እንቁ አድርጎ ያሳየኛል። ለእሷ ደግሞ ሽመልስን አርብ ሮብ የሚጾም ጨዋ አድርጎ ያሳያታል። ቢሆንም እሷን የመጥበስ ዕድሌ ተንጠፍጥፎ እንዳላለቀ ይሰማኛል። አንድ ጠዋት እንደመጣው 500 ብር ሻይ ሰጠሁትና ራቅ ወዳለ ሰፈር ላኩት። አልሚን ብቻዋን አገኘኋት። የሆነ ቆንጆ ሬስቶራንት አለ፣ ዛሬ የሚመችሽ ከሆነ ራት ልጋብዝሽ አልኳት። ስለማመድ የዋልኩት ይሄ መሆኑን ለራሴ ማመን አቃተኝ። ውይ ደስ ይለኝ ነበር፣ ግን ዛሬ አክስቴ ከገጠር ትመጣብኛለች። ወይ ሌላ ቀን እናድርገው? አረ ችግር የለውም። ያን ያህል አንገብጋቢ ነገር አስመሰልሽው እኮ። ከረባቴን አላላሁትና መልሼ ያጠበቅኩት። ተነስቼ ወጣው። ደሜ ፈልቷል። ውስጤ አላመናትም። ሽመልስ እንደመጣ ዛሬ የት ነህ? ከስራ ስወጣ ለምን 1-2 አንልም አልኩት። ውይ በጣም ደስ ይለኝ ነበር፣ ግን ዝናቡን እንደመጣ ቃል ገብቼለታለሁ አለ የሰጠውትን ብር አገላብጦ እያየ።
አያውቅም ብሎ ስም እየፈጠረ እንደሆነ ገብቶኛል። ዝናቡ ይሄ ባለፈው ቶሎ ባይነሳ አፉ ላይ ያለው የጠጅ ሽታ ሊያሰክረኝ ነበር ብለህ የቀለድክበት? እውነት ለመናገር ሊያስመልሰኝ ነው የነበረው። አስታወስኩት። ታዲያ ለምን እኔ እናንተ ጋር አልመጣም? ኧረ አይሆንም። ግድ የለም፣ ይልቅ ቆንጆ ጠጅ ቤት ውሰዱኝ። ሳይመልስልኝ ጥየው ገባሁ። ከስራ እንደወጣው ባኮረፈ ፊት ይዞኝ መሄድ ጀመረ። ጠጅ ቤት ከገባን በኋላ ከሁሉም ተነጥለን የራሳችንን ወሬ ለመጀመር 2 ብርሌ ነበር የፈጀብን። ያለ ሰበብ እንዳልመጣው ገብቶታል። አልሚን ተወዳታለህ አለኝ፣ ሌሎች እንዳይሰሙን እየተጠነቀቀ። በጥያቄው አልተገረምኩም። ፍቅር የሰው ልክ አያውቅም ወዳጄ። ያንንም ሲጨብጥበት በቆየበት እጁ ነው የሚጨብጥህ። መጨበጡን እንጂ ማንን እንደጨበጠ አያውቅም። እውር ነው። የሚመራን ግን እሱ ነው የምለው ገብቶሃል? ይሄ ቢገባኝ የመኪና እረኛ ሆኜ ይቀር ነበር ብለህ ነው? ልልህ የፈለግኩት ፍቅር ደረጃ የማይለያይ ደጋሽ ነው። የመኪናውን ባለቤት ከመኪናው እረኛ ጋር ጠጅ ያስጠጣል። ፈገግ አለ። ተውልኝ ልትለኝ እንደመጣ ገብቶኛል። እኔም ልልህ ነበር። እና ለምን አላልከኝም? ትርፉ ድካም ነው። እሷ የምትወደው አንተን። ለምን ጊዜን አባክናለሁ? ከስካሬ ነቃ አልኩ። እኔ እንዳጫዋች ነው የምታየኝ። አንተ ስትመጣ ግን ያለ ባህሪዋ ቆጠብ ትላለች። እንድትወዳት ለማድረግ ትጥራለች። እኔ ምንም አይነት ሰው ብሆን ለእሷ አይን አልሞላም። እንባ ቀረረ። ይህን ንግግር እኔ ቀድሜው ባለማለቴ ደስ አለኝ። ይገባኛል ስሜትህ አልኩት፣ ውስጤ የተፍነከነከ። ፊቴን ያዘንኩ ላስመስል ሞከርኩ፣ ግን አልቻልኩም። የሚታየኝ የአልሚ ቀሚስ ውስጥ ገብቼ አሸሼ ገዳሜ ስል ነው። ወዲያው ጥግ ላይ የነበረው ዝናቡ የተንገዳገደ ተነስቶ ወደኛ መጣ። 200 ብር አላችሁ እንዴ አለን። ለምን? አሁን አይደል እንዴት እዚህ የሚለኝ? ለካስ ያቺን ቅንዝራ ማልማዝን ቀጥሬያታለሁ። ሁላችንም ደንዝዘን ቀረ። ደመናውን ሳናየው ዝናቡ ከየት መጣ? ሰማይ ሳያስገመግም መብረቁ እንዴት መጣ? ብሩን ተቀብሎ ሲወጣ ባለማመን እናየዋለን። በሩ ላይ ሲደርስ ዞር ብሎ ጠጅ አስቀምጡልኝ፣ ጠቅ አድርጊያት እመለሳለሁ አለና በሁለቱም አይኑ ጠቀሰን። በመም ስሜት አይናችንን ጨፈን። የሴትን ልጅ ልብ የሚያሸንፈው ያልተጫወተው ነው።